ኦኬ ጋይስ እንዴት ናችሁ? በዚህ በጌጤ ሁኔታ የተለያዩ ፎልስ የሆኑ ኢንፎርሜሽኖች የተሳሳተ ነገሮች ቪዲዮቹ ወደዚህ ያሉ ስላየው ከኔ እንድትሰሙት ስለምፈልግ ነው። የሚፈጠረውን ቀጣይ ሊመጡ የሚችሉትንም ነገሮች እንድታቁ ስለፈለኩ ነው። ያው አክባሪዎቼ ፎሎወሮቼ ስላላችሁ ጀስት ለእናንተ ለመልስ ብዬ ነው እንጂ ያው ስለኔ ስለምታቁ ይሄን ያለም መመለስ አይጠበቅብኝም። ልንገራችሁ ብዙ ነገር ልመልስለት ይችላል። ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ኦኬ ይሄን ቪዲዮ እንደምታዩት የመጀመሪያ መናገር የምፈልገው ነገር this is በጣም disrespect for me, you know በጣም disrespect ነው። ምክንያቱም አንድ ሰው ተቸገረ ብዬ እኔ ወጣት ነኝ ነው ወራሚን ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ። ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠዋት ብር ደሞዝ ነው የሰጠዋት። you know ደሞዝ ነው የሰጠዋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አድርጌ ጠጥቼዋለሁ አይባልም። አንደኛ ነገር። ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለቀው እንደዚህ አይወራም። እኔ አስሎንጋስ ደሞዝ ከከፈልኳት ቀድሚያ ከሰጠዋት ብሩን ደሞዙን የሰጠዋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለግሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት። you know አንድ እንድታቁ የምፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም very bad thing ማለት አለቃዋ ነኝ አደኝ እንደዚህ አለቃዋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት ያርጓት ብር እስከተከፈላት ድረስ ቀድሚያ ክፍያ በደሞዝ እኮ በፊት ለፊት በቪዲዮ ብላለች። በቪዲዮ ተባብለን የሰጠዋት ያ ማለት ወጣ በአደባባይ እንዴት እኔ መኪና ሳልሰጣት የሹፍርና የሰው ታመላልሽኛለሽ ብዬ ደሞዝ ሰጣታለሁ። ኢማጂን it's like ምን ማለት ነው ይሄ? ሲጀምር ራሷ የምታውቀው ነገር ነው። አንደኛ ነገር እኔ እስቲ እንግዲህ እኔ ዱባይ ላይፍ አውቀዋለሁ፣ ማጋይ ተቸግሬ አውቀዋለሁ፣ ተርቤ አውቀዋለሁ። ያ ማለት የተቸገረና የተራበ ሰው ላይ መጨከን ስለማልችል ነው ማጋይ ሁሉ ነገር የመጣብኝ ነው። እስቲ ኢማጂን አንተ ይሄንን ቪዲዮ የምታየው ሰውዬ መኪና አለ? የምር ንገረኝ። ይሄንን መኪና ይሄን ቪዲዮ የምታየው ስራ አለ? ለዛውም የነጻነት ስራ መኪና ተሰጥቶ ወጣ የመኪና የሰጠን ሰው ስም እንዴት ታጠፋለህ? ወላችሁ የተቸገረ ሰው እንደዚህ ልንገራችሁ። የተቸገረ ሰው መንገድ ላይ ያየን አይደለ? ሄደ መንገድ ላይ 1000 ብር አውጥተህ 1 ብር ሰጥተህ ማለፍ ትችላለህ፣ መብት ነው። የመጀመሪያ ነገር ስለ መኪና መስጠት ሲባል የዛን ቀን አማራጭ ሰጥቻት ነበር። ሰዎች እናንተን አክብሬ ያው በቪዲዮ ስለሰራችሁኝ ደግሞ ቪዲዮ ለምን ሰራ ለምትሉኝ በቪዲዮ ነው የሰራችሁብኝና በሶሻል ሚዲያ ነው የመጣችሁት። ስለዚህ በቪዲዮ ለሷ ያረኩላትን ነገር በምን ላይ እንደደረሰች የሷ መቀየር ደስ ካላችሁ በቪዲዮ ላሳያችሁ ብዬ ነው እንጂ እኔ ከሷ ማገኘው ፎሎወር ኖሮ ምናን አይደለም። ምንም ይሄን ያለ ፈልጌ ቢሆን ኖሮ ለሷ ያወጣዋትን ወጪዎች እንዳለ ደምሬ በየቦታው 1500 ብር እየሰጠው እኮ ፎሎወር መሰብሰብ ይችላል። እኔ እንደዚህ አይነትም ፎሎወሮችም ስለማልፈልግ ማለት ነው። አንድ ነገር ልንገራችሁ። ሁለተኛ ነገር ደግሞ ሲመጣ እናንተ የጠየቃችሁኝን መኪና ውሰጂ ብያታለሁ። እሷ ሌላ መረጠች። እኔ ግን እንደ ሰው ያው በእናንተ ባላችሁኝ በ12 ሰዓት ውስጥ ስለተገኘ መኪናው ያ መኪና እግዚአብሔር ብሎ አልተሳካም። በቃ እኔ እኮ ቢሳካና ብትወስድ ደስ ይለኛል። ሌላ ወጪ ውስጥ መግባት አይጠበቅብኝም ነው። ሌላ ወጪ ውስጥ የገባውበት አንደኛ ሪዝን ይሄንን መኪና የሸጠልን ሰው በሰዓቱ እሷ በምትፈልገት መኪናው በሚያስፈልግበት ሰዓት ስሙን ማዞር አልቻለም። ስለዚህ ምን ማድረግ ነበረብኝ? እኔ ለቲሞቼ ይሄን ነገር እንደተላለፈላት ነው ማቀው። እኔ ምንም ማቀው ነገር የለም። ቲሞቼ ግን ትእዛዝ ሰጠው፣ ትእዛዙን ፈጽመው መኪና ተገኝላት። እኔ በጣም ነው ያፈርኩት። እግዚአብሔር ምስክሬ ነው። እኔ መኪናውን አይቼዋለሁ። እኔ ጌታ ኢየሱስ መኪናው ሲከፈት መኪናው እጄ ላይ ተንጠልጥሎ ወደቀ ምናምን ብላ ቪዲዮ ሰርታለች። እኔ ብር አውጥቼበታለሁ። እኔ እኮ ወጣት ነኝ። እኔ የሰው ሀገር የመጣሁት እኮ ልቀየር ነው የምገባ አይደል? ግዴታም የለብኝም። ሰው የተቸገረ ሰው እንዴት የሰጠውን አመስግኖ ይቀበላል? አንደኛ አይ ሌላ አማራጭ ነበራት እኛ አንተ የሰጣት እኮ አዛ መኪና ነው እንዳትሉ እኔ ምን አልኳት? ገራዥ እንኳን መኪናውን የ6 ወር ያህል አንቺ እስከምትነጁ ድረስ ከተበላሸብሽ እንኳን ኤኒ ታይም መተሽ ይሰሩልሻል። እኔ ትእዛዝ ሰጥቻለሁ። ትእዛዝ ከፈጸም ካልኩኝ እኔ ቲሞቼ ይፈጽማሉ። እንደዚህ ግን ወጣ የኔ ሌሎች የተለያዩ ፎልስ ኢንፎርሜሽን ስለኔ ሰዎች ሲያወሩ ምንም ያልመሰለኝ እሷ ወጣ ስለኔ ምንም ነገር ስላላለች ነው።
እሷ ወጣ ግን ይሄንን ባፏ ተናግራለች እኔ መኪና ሳልሰጣት እንዴት ስራ ሰጣታለሁ እንዴት መጀመሪያው ለሺ ድራም ሰጥቻታለሁ ከዛ በኋላ የኢንሹራንስ ብያት ነበር ኢንሹራንስ ራሴ ነው የከፈልኩላት ከዛም በኋላ ከዛ 6000 ድራም ሰጥቻታለሁ 8000 ድራም ማጋይ እኔ ተቸግሬ አይቻለሁ እስቲ አሁን ይሄን ቪዲዮ የምታየው ሰው ያንተ 8000 ድራም የሌለው ስንት ሰው አለ አንተ ተቸግረ ስንት ሰው ሌላ ሰው መረዳት የሚችል ሰው አለ የምሬን ነው ምነግር አንተ ተቸግረ እሷ መኪና ትመርጣለች እንዴ የምሬን እኮ ይገርመኛል ተቸግራቸዋለሁ ብዙ ሰው እኮ ተቸግሮ እንዴ መኪና ትመርጣለች እሷ በዚህ ሰዓት መሆን ያለበት ወጣ መስራት ነበር መኪናው ያሰራል እግዚአብሔር በሚያቀው መኪናው እሷ ጋር ነው ያለው አሁንም ቢሆን ይሄ ደግሞ መኪናውን አልፈልግም ምናምን የምትልም ከሆነ ደግሞ መኪናውን አንድ ሰው 1000 ሰው ለምኖ መውሰድ ይችላል ያ ማለት ግን እኔ የከፈልኳት አሁንም ቢሆን እርዳታ አይደለም እኔ የከፈልኳት ደሞዝ ነው ስራ ሰጣታለሁ ደሞዝ ሰጥቻታለሁ ቢያንስ የተቸገረችበትን ነገር ቀስ ብዬ እኮ 8000 ብሩን እኮ ከፋፍዬ ቀስዬ በወር መስጠት እችላለሁ አልችልም እንዴ እችላለሁ ግን የተቸገረ ሰው ግን በአንዴ 8000 ብር ሲሰጠው ያ የሆነ ቢያንስ ይተነፍሳል ብዬ አስቤ ነው ተርፎኛ አይደለም ማጋይ አንድ ሰው ሲሰጥ ከራሱ አግድሎ ነው እኔ እግዚአብሔር ስለረዳኝ ለመስጠት ስለበቃው እግዚአብሔር የተመሰገነ ይሁን ከዚህም በኋላ ሰዎችን እረዳለሁ አላቆምም አንድ ሰው እንደዚህ ያደረገ በየ ግን እቺ ልጅ መረዳት ፈልጋ አይደለም በእግዚአብሔር ስም ይዣቸዋለሁ መረዳት ፈልጋ አይደለም እንዳትረዷት የምሬን ነው መነግራችሁ በእግዚአብሔር እንዳትሸወዱ መረዳት ፈልጋ አይደለም አንድ ብር ምንድነው ቪዲዮ ከተሰራ በኋላ እንዳይፖስት ፈለገች እዛው ቪዲዮ እየሰራ የቤት ክራይ ምናምን ትላለች እሷ እንዴ 8000 ድራም የቤት ክራይ ምን አይነት ቤት ውስጥ ነው የምትኖር ማጋ እኔ እኮ ሆምለሶኝ 1000 ድራም ቤት ውስጥም ተከራይቼ ኖር ያውቀዋለሁ አሁን እኮ አውቀዋለሁ እኮ ዝም ስላልኩ አይደለም you know እቺ ሴትዮ መረዳት ፈልጋለሁ በዚህ ሰዓት ወጣ የኔን ስም አለቃዋ ሆኜ ብር ሰጥቻት መኪና ሰጥቻት ያልኳትን ሴትዮ በተለያየ በቲክቶክ ምናምን አርጋ በሰው እና እኔን ከመስደብ ይልቅ ወጣ አሰራም የምር እሷ እንዳለችው ተቸግራ ከሆነ ምን ያረግላታል እኔ መኪና የሰጠዋት ወንዲዛ ወይ ጓደኞቿን ይዛ ፍሌክስ ያረጋች ሬስቶራንት እንድዞርበት አይደል ለስራ የሚሆናት ቀድሞ ቶሎ ይዘጋጅላት ተባለ ለስራ የሚሆን መኪና ይዘጋጅላት እግዚአብሔር በሚያውቀው ይሄ መኪና እሷ ተነርቶ ነው እሷ ቤት ሄደው እሷ ጋር ነው ያለው አሁን መኪናው እንዴት ብለሽ እንደዚህ ታወራለሽ ጭንቅላት ይጠይቃል እኮ ሰው እንዴት ይሄ ሁሉ ነገር ያረጋለትን ሰው አላረገልኝም ቀቅዬ ነው ብሩን የበላውት ምናምን ብለሽ ይባላል እንዴ ምን እንዴት ያሳፍራል በጌታ በኢየሱስ በጣም እኮ ያሳፍራል መረዳት ፈልጋ አይደለም እባካችሁ እኛ ቪዲዮ እንዳፖስቱብኝ ምናምን አለች ምክንያቱም ሌሎች ቃል የገቡልኝ ሰዎች አሉ ምናምን ትላለች ገብቷል ለቲሞቼ ያ ማለት ምንድነው እሷ የፈለገችው ማንንም እዛም 1500 ብር የሚሰጣት ሰው ነው ይሄ ደግሞ ልመና የለመነ ሰው ማን ነው ልመና is like ስፒሪት ነው እኔ ክርስቲያን ነኝ እንደ ስፒሪት ነው ማየው ገብቷችኋል ልመና ለምዳለች ማጋይ እኔ ወጣት ነኝ ብሮ እንደውም ኢትዮጵያኖች ፕራውድ ልትሆኑብኝ ነው የምገባው እዚህ ያለ አበሻን ስንት ሰው ነው መንገድ ላይ ሲያገኝ እኔ 500 ብር 1000 ብር ምናምን የሚጠይቀኝ የሰውን ችግር አላቅም እንዴ እኔ ወጣቶኝ ይሄን በማድረጌ ፕራውድ ልትሆኑብኝ ነው እንጂ የምገባው ጭራሽ ወተ ምንድነው ሻሻ ሰራት ትላለን የምን ሻሻ ነው ሻሻ እኮ ሰራት የሚባለው እኮ ብሯን ሰበላት ነው ሻሻ ሰራት የሚባለው እኮ ወይ ፎሎወር ቻሌንጅ ሰጥቻት ከዛ ፎሎ አስደርጋኝ 1 ሚሊዮን ገብታልኝ ምናምን ከዛ ያልሆነ መኪና ሰጭላሽ ስላት ነው እኔ እኮ ችግሯን እስቲ ንገሪኝ ምንድነው የተፈጠረው ብዬ እኮ አልጠየቅኳትም እግዚአብሔር በሚያውቀው ምነግራችሁ እኔ ሰው ካስለፈለፍኩ እግዚአብሔር መስጣቴ ካልቀረ ለምን ችግሯን ሰማለሁ እኔ አይዞሽ ብዬ አብራት እንዳለክስ ለምን ችግሯን ሰማለሁ ለምን እሷ ነፃ ሆና ብርታ አትሄድም ብዬ ነው እሷ ብላክሜል ታረጋቸዋለች ቲሞቼን እኔ ምንም ማቀው ነገር የለም የሚገርማችሁ ነገር እኔ ተዛዝ ካስተላለፍኩ ይሰራል ቲሞቼ ሁሉ ነገር አንድ ላርገውላታል በጣም ያሳፍራል አንድ ሰው ግን ለሷ ያደረገ ሰው እግዚአብሔር በሚያውቀው ሆም ብላ መኪናው ይነዳል አንደኛ ብር ተሰጥቷታል አይ ብሩን በልቻለሁ ያልሽ ደግሞ ደሞዝ ነው በቪዲዮ ነው የተከፈለ የተሰጣት ማውራት ካለባት ከድርጅታችን ሎየር ጋር ነው የምታወራው አሁንም ቢሆን ሰው እንዴት እናንተ አልተቸገራችሁም እንዴ ስንት የተቸገረ ሰው አለ እኮ እንዴት እሷ ወጣ መኪናውን ብሩን በልቻለሁ መኪናውን አልፈልግም ትላችሁ ማጋ እግዚአብሔር በሚያውቀው ማለት እኔ ዴራ ብሄድ ያ መኪና ይዤ ሰው ለምኑ ይቀበለኛል ምክንያቱም ሰው የቸገረው አለ እንዴት ትመርጫለሽ አንቺ እንዴ እኔ እኮ ምችለውን ነው ያረኩት ከኪሴ እኮ ነው ያደረኩልሽ ለዛውም ከአንድም 3 አማራጭ ሰጥቼ እግዚአብሔር በሚያውቀው አማርጬ በቪዲዮ ያያያችሁ ነው የመረጠችው እንዴት እናንተ እንደዚህ ይባላል ይሄ እኮ ጭንቅላት ያለው ሰው ብቻ ጭንቅላት ነው የሚጠይቀው ሌላ ነገር አይደለም እኔ እግዚአብሔር ረድቶኝ ነው ያረኩት ከዚህም በኋላ መርዳቴ አይቀርም ግን የምነግራችሁ ነገር እሷ ሻሻ ያዘችው እሷ ነች እኔ አይደለም ደግሞ ከሩቅ ሆናችሁ አስተያየት ለምትሰጡ ማጋይ
አንተ አስተያየት ስጥ እኔ መኪና ሰጣለሁ ከዚህም በኋላ እግዚአብሔር ነው ባረከኝ ለሰው የምደርሰው እግዚአብሔር ውስጤን አድርግ ስላለኝ ማንንም አስገድዶኝ አይደለም you understand መጥቼ ኤክስፕሌን ማድረገው ደግሞ ሌላ ሰው እንዳይበላ ነው በዚህ ሴትዮ እንጂ እኔ ኤክስፕሌን አድርጌ ማላቅ ማጋይ በጣም ቢዚ ሰው ነኝ bro ሰላም እንዴት አደራችሁ ያው ክብሩን ያለም መድኃኒት ይውሰድ የኔ ወዳጆች የተጨነቃችሁ አለሁ እግዚአብሔር ይመስገን የሚገርማችሁ የተለያዩ ፔናልቲዎችና ማስጠንቀቂያዎች በመኪናው ምክንያት እየገባ ስለሆነ በሌሊት ተነስቼ ቁርበት እንደተፋኝ ፖሊስ ዛ ነበር የሄድኩት ያው ያለችበት ሲነገረኝ እኔ ሰርፕራይዝ ነው የሆንኩት መቼም ዓለምን መዋሸት ይቻላል አይደል ይቻላል ራስንና ፈጣሪን አይዋሽም በመድር ላይ ለምናገራት ለያንዳንዷ ንግግር እግዚአብሔር ይጠይቀኛል እና አላውቅም ነበር እዛ እንዳለች አልተነገረኝም አልተደወለልኝም አቁሟት ብቻ ነው ሄዱት እና እዛ አካባቢ ነው ያለው አምዳን ስትሪት ስለተባልኩ ያ ማለት ሰፈሬ ነው ሶ አሁን ደግሞ እዛ ሄጄ ያለውን እነግራችኋለሁ አመሰግናለሁ